ሰላም ሰላም የመርከበቶች ቻናል እንዴት ናችሁ? ሰላም ናቸው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁ እውነት ለመናገር እስኪ ሞራል ካለኝ ትንሽ ልሞክር ለማለት ነው እንጂ በጣም የጣርኩለት የደከምኩለት ዩቲዩብ ተዘጋብኝ እላቸዋለሁ። ከብዙ ቤተሰቦች ከብዙ ጉርቦች ምናምን እየሰራሁ አድጎ ነበር 5500 ሰብስክራይብ እና ሞኔታይዝ ሁኜ ነበር። ዩቲዩብ ተቀብሎኝ ነበር፣ ግን ስትሪንግ ኮፒራይት ነው የሚባለው እሱ ያዘኝና የሰው አስገብቼ መሰለኝ ቅድም ገና ብዙ ሳላውቅ አሁን ከሶስት በላይ ከሆነ እንደዛ አይነት ይዘጋል የሚል ህግ ስላለው ዩቲዩብ አመት ሙሉ ደክሜ እንቅልፍ አጥቼም የሰራሁት ተዘጋብኝ እላቸዋለሁ። እና የእናንተ ትብብር ያስፈልገኛል። እስኪ ሳብስክራይብ እያደረጋችሁ ትንሽ ልስራ እስክ ልሞክር፣ ሁለተኛ እድል እስክ ልሞክር ብያለሁ። እና እስኪ ተባበሩኝ ለማለት ነው እንጂ ሌላ ምንም ሞራል የለኝም። እውነት ለመናገር በቃ የራስ ጉዳይ በቃ ምናምን ብላ አንዳንድ ጊዜ ዝም የምትለው ነገር አለ። ከዛ ደግሞ ሰው ነኝና ለምን ተስፋ ቆርጣለሁ? እንደ አዲስ መጀመር እችላለሁ ብዬ ደግሞ ተነስቻለሁ። ብዙ ነገርም ተምሬያለሁ። ያለፈ አለማወቅ ብዙ ነገር አጥፍቼ ብዙ ነገር አጋጥሞኝ ነበርና አሁን ግን ባለፈ ዩቲዩብ ሲከፍት ብዙ ነገር ሳላውቅ ብዙ ነገር ስላጠፋው አሁን ግን ተምሬያለሁ ብዬ አስባለሁ። እናንተ እህቶቼ ወንድሞቼ ደግሞ ታግዙኛላችሁ ብዬ ተስፋ አድርጋለሁ። እንግዲህ ሞራል ካለኝ በቃ እነሳለሁ። ለምን እንደዚህ ሞራል እንትን እላለሁ? አንዳንድ ጊዜ የራሱ ጉዳይ ምናምን ብለህ የምታስበው ነገር አለ የምትጨነቅበት። አንዳንድ ጊዜ ደግሞ የማይጠቅም ሊሆን ይችላል። ፈጣሪን ያሰበው ነገር ይኖራል ብለህ ደግሞ ወደኋላ መመለስ ሳይሆን ወደፊት መሄድ አለብን። ሰው ስንባል ቶሎ ተስፋ መቁረጥ የለብንም ምናምን ብዬ ደግሞ በራሴ እንደዛ ነው የማስበው። ቶሎ ብዬ ተስፋ መቁረጥ የለብኝም። በቃ የኔ ያልሆነ ነገር በቃ የለም፣ አልሆነም፣ አልተሳካልኝም። አሁን ደግሞ የኔ ያለው ፈጣሪ ያውቃልና እስኪ ለምን አልሞክርም ብዬ ነውና ተባበሩኝ። የበለጠ ከመጀመሪያ የበለጠ ሌላ ደረጃ ጥሩ ደረጃ ደርሼ ለእናንተም የማመሰግንበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። በሞራል በሳብስክራይብ እያደረጋችሁ የምታግዙኝ ማለት ነው ቤተሰቦቼ። በጣም ያማላል፣ በጣም ያማል ከምር። አንድ አመት ሙሉ ስትሰራ ስትንገላታ ብዙ ነገር ስታሳልፍ ተመስገን ተመስገን ፈጣሪ በቃ አሁን ዩቲዩብ ተቀበለኝ መክፈልም ጀምሮኛል በቃ ምናምን ብለህ ሳታስቡም እንደዚያ ሲጠፋ ያለው ስሜት ዩቲዩብ የከፈተ ወይ ደግሞ የጀመረ ሰው ያውቀዋል። ከምሬ ነው። ሌላ ሰው ማንም አያውቀውም። የከፈተ ወይ ደግሞ እሱ ላይ ያለ ነው የሚያውቀው። እና ለዛ እንደዛ እላችኋለሁ ቤተሰቦቼ። የእናንተ እርዳታ ያስፈልገኛል። የእናንተ መተጋገዝ ያስፈልገኛል። ታግዙኛላችሁ ብዬ ደግሞ ተስፋ አድርጋለሁ። እንደዛ ቁጭ ብዬ ስራ ቦታ ሆኜ ከእናንተ ጋር እየተጫወትኩ አዲስ ነገርም እያመጣሁ በራሴ እሰራለሁ። እውነት ለመናገር ዩቲዩብ ደግሞ ኮንፊደንስ ይፈልጋል፣ በራስ መተማመን ይፈልጋል። በራሴ እንደዚህ ሆኜ በቃ መርከብ ነኝ፣ እንደ መርከብ መጥቼ ፊት ለፊት እንደዚህ
ሀሳብ ካለ ሀሳብ ገልጬ የማሳልፈው መስራት የምፈልገው ነገር እንደዚህ ፊት ለፊት ሰርች የምለወጥ ነው እንጂ የሰው ቪዲዮ የሰው ነገር እያመጣው እንትን ሲሆን ከባድ ነው። እንዴት እና ተጠንቀቁ ለማለት ነው፣ ሌላ አይደለም። የሰው ቪዲዮ እያስገባው ነው። ለዛ የሰው ቪዲዮ አንዳንድ ጊዜ አልፎ አልፎ ነው በዚህ በፊቴ የሚመጣ እንጂ ብዙ አልመጣም ነበር። ስለዚህ የሰው ቪዲዮ እየሰራሁም ስትሪንግ ኮፕራይት የሚባል ነው ያዘኝ። ኮፕራይት ያኔ አንድ ዝም ብሎ ኮፕራይት ከሆነ ችግር የለውም። ኮፕራይት ስትደልተው ቪዲዮ ስትደልተው ራሱ እንትን ይላል ይመልሳል። ስትሪንግ ኮፕራይት የሚባል ነገር ግን ሰው ነው የእነሱ ሰዎች እኔ ያስገባቸው በቪዲዮ ይሆን ይችላል፣ በፎቶ ይሆን ይችላል። እነሱ ይቅርታ ብዬ እነሱ ደግሞ ካልመለሱልኝ ዩቱብ ምንም ማድረግ አይችልም፣ ይዘጋዋል። እና በዚህ አጋጣሚ ተጠንቀቁ። የሰው ቪዲዮ ምናምን መጫን የለባችሁም። የራሳችሁ በራሳችሁ መስራት አለባችሁ ብዬ እላችኋለሁ። እህቶቼ ወንድሞቼ ሁላችሁ ማለት ነው። እና በተረፈ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ጥሩ ነገር በዚህ ስደት አልምኝ ብዙ እንትን ባልሰራም ትንሽ ተቃቆሜ የሀገሬ ከገባው ግን ብዙ ነገር እሰራለሁ። ብዙ እላማ አለኝ እና ለእናንተም ጥሩ ደረጃ ጥሩ ነገር ደርሼ ማመስገንም እፈልጋለሁ እላችኋለሁ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ግን አትርሱ እና ባይ ባይ።